ሰላም ሰላም የዩቲዩብ ወዳጆቼ እንዴት ሰነበታችሁ ደህና ናችሁ ወይ እንግዲህ ለፓስት ዊክስ አልተገናኘንም በዓል እንዴት ነበር በጣም ጥሩ እንደሚሆን ተስፋ አደርጋለሁ እንግዲህ በዛሬ ቪዲዮ ደግሞ ለአመት በዓል ቅቤያን ጥሬ ነበርና ሙያውን ከናቴ ነው የተማርኩት እንዴት አድርጌ ለማነጥር አሳያችኋለሁ እናንተ ደግሞ ሌላ መንገድ ካላችሁ ኮሜንት ሴክሽኑ ላይ በመጻፍ ሙያ ሼር እንድንደራረግ አበረታታችኋለሁ አብራችሁ ቆዩ የምጠቀመው የቅቤ አይነት እንግዲህ ከካስኮ ነው የምገዛው የአይሪሽ ፒውር በረር አንሳልትድ ሆኖን ነው አንሳልትዱ ከሌለ ደግሞ የሳልትድ ሆኖን እጠቀመዋለሁ ከዚህ በፊት አጥቼ አንሳልቱን ሳጣ ሳልትድ ሆኖን ተጠቀመው ምንም ብዙ ለውጥ የለውም ቅመማ ቅመሞቹን ደግሞ ካበሻ ሰፈር ነው የገዛሁት የሚያስፈልጉን ኮሰረት ኮረሪማ እንደገና ደግሞ ጥቁር አዝሙድ የበሶብላ ቅጠል እንደገና ደግሞ ነጭ አዝሙድ ይሄ የምታዩት ደግሞ ጋርሊክ እና ጂንጀር እና ደግሞ ቲመሪክ እርድ ማለት ነው ለአይነት ነው የምንፈልገው ጥቁር አዝሙዱንና ኮረሪማው እንግዲህ የተፈጨ ስላልሆነ የምገዛው እንደዚህ ትንሽ ለብ እንደዚህ አድርገውና በእሳት ጥቁር አዝሙዱን ይሄንና ነጭ አዝሙዱን ለትንሽ ደቂቃዎች ሞቅ አድርጌ እፈጫዋለሁ እና ስፈጭም ደግሞ ገርደፍ ማድረግ ነው እንጂ ድቅቅ እንዲል አላረገውም በኋላ ላይ ስለምናጠለው እንትን ማድረግ አያስፈልግም በጣም ማድቀቅ አያስፈልግም ዛሬ ተጠቀምኩት የቅቤ መጠን እንግዲህ 2 ፓውንድ ነው አንዱ ባክስ የሚለው ስለዚህ 4 ፓውንድ አካባቢ ነው እና በኪሎግራም ደግሞ ወደ 2.6 ኪሎግራም አካባቢ ነው እንደምታዩት እንግዲህ ሚዲየም ላይ አድርጌ ሂቱን ኦቨኑ ላይ እንደምታዩት ቀለጥ ነገር አረጋዋለሁ ቅቤው እንግዲህ ቀለጥ ካለልን በኋላ በመጀመሪያ ኮረሪማውን 3 የሾርባ ማንኪያ ኮረሪማ ነው ያደረኩት ከዛ በኋላ ደግሞ ከአንድ ሾርባ ማንኪያ ትንሽ አነስ ያለ ነጭ አዝሙድ በደሴም መጠን ደግሞ ጥቁር አዝሙዱንም አድርጌያለሁ ከዛ በኋላ በሶብላውንም ሶስቱን እንግዲህ ከሾርባ ማንኪያ አነስ መለስ ያለ ሳይዝ ካደረኩ በኋላ እነሱን አገናኝቼ ትንሽ ሞቅ አደርገዋለሁ እንደምታዩት አገናኘውና ከዛ በኋላ ኮሰረቱን አረጋዋለሁ ኮሰረቱ ደግሞ ወደ 4 ከግማሽ ሾርባ ማንኪያ ማለት ነው ግን ያው በደም ስለማይያዝ እሱን መጠኑን ከለካውኝ በኋላ በእጄ ነው ከላይ ያደረኩት ከዛ እነዚህ ነገሮች እንግዲህ አብሮ ከቅቤው ጋር መለወስ ነው ቅቤው እንግዲህ በጣም አሪፍ ነው ከዚህ በፊት ኢትዮጵያ ነበር በጣም ለረጅም አመታት ማስመጣው ከዛሬ አመት በኋላ ግን ለምን ከዛ ድረስ ከማስመጣን ያልሞክረውን ብዬ ሞክሬው በቃ በጣም የሚጣፍጥ ሆድ ላይም ራሱ አይከብድም በጣም በበስት የሆነ ለሁሉም ነገር ለወጥም ለክትፎም ኤኒቲንግ አንድ አይነት ነው የምጠቀመው እና በጣም ለጋ የሆነ ቅቤ ነው እናንተም ደግሞ እንግዲህ ካልሞከራችሁት ይሄን ቅቤ ሞክራችሁ አስተያየታችሁንም ደግሞ እንድትሰጡኝ ጠይቃችኋለሁ እንግዲህ ለ15 20 ደቂቃ እንደዚህ ካደረኩት በኋላ ከማውጣቴ በፊት ትንሽ ነጭ ሽንኩርትና ዝንጅብል አድርጌበታለሁ እናቴ እንግዲህ ኢትዮጵያ ድሮ ልጅ ያለው ስታነጥር ወደ ጎጃም አካባቢ ባህር ዳር ሁሉ ጊዜ ትንሽ ዝንጅብልና ነጭ ሽንኩርት ታደርጋለች እና በጣም ሳይበዛ መጨረሻ ሊወጣ አካባቢ ካደረጋችሁ በኋላ እንግዲህ አገናኝተን ይሄ አረፋው በደንብ እስኪወጣ ድረስ በጣም በሎ ሂት እናበስለዋለን ማለት ነው እሳቱ ከመጥፋቱ እንግዲህ መጨረሻ ላይ ማረጋው ትንሽ እርድ ነው የግማሽ የሻይ ማንኪያ ነው ያደረኩበት ለከለሩ በጣም አሪፍ ስለሆነ እሱን እርድ ካረግኩ በኋላ አገናኝቼ ትንሽ እሳት ካስመታው በኋላ እንግዲህ እተወውና ከ1 ሰዓት ምናምን ከትኩስ የሆነው ሩም ቴምፕሬቸር እስኪሆን ድረስ ተጠብቀዋለሁ እንግዲህ ቅመሙ ገርደፍ ስላለ
ሌላ ነጠላ ወይ ምናምን አያስፈልግም በጣም ቅመሙን ካደቀቅ ነው አንድ ላይ በማጥለያ በኖርማል ማጥለያ በደም ስለማይገባልን ወደታች ስለማይቀርልን ቅመሞቹ በጣም ሳይደቁ መሆኑን እርግጠኛ መሆን አለብን በቃ ከዛ በኋላ እንግዲህ እሱን ያደረኩኝ እንደምታዩት በማጥለያ ቅቤውንና ቅመሞችን እለያለሁ ማለት ነው በጣም የሚጣፍጥ እንግዲህ ለአመት በዓል አሪፍ የሆነ ቅቤ ይሄን የመሰለ ቅቤ አንጥሬያለሁ እናንተም ደግሞ እንደሁሉ ጊዜው ያላችሁን ሐሳብ አስተያየት እናንተ ደግሞ በቤታችሁ ቅቤ እንዴት እንደምታነጥሩ ከዚህ የተለየ ከሆነ ኮሜንት ሴክሽኑ ላይ በመጻፍ እንግዲህ ያላችሁን ሐሳብ ሼር እንድታረጉን አበረታታችኋለሁ ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር ማድረግ አትርሱ እንደገና ደግሞ አዲሶች ከሆናችሁ በሌላ ቪዲዮ ደግሞ እንዳንጠፋፋ ሰብስክራይብ ማድረግም እንዳትረሱ ሌሎች ቪዲዮዎችን ቼክ አድርጋችሁ እንግዲህ እኔ ቅቤን ካነጠርኩ በኋላ አጸዳድቼ እንደምታዩት ያው ቅቤ ካነጠርን በኋላ ቤታችን ምን እንደሚሸት እንግዲህ መገመት አይከብድም በቃ ቡናዬን ቆልቼበት ከዛ ደግሞ እንደምታውቁት እጣኔ በጣም የቤታችሁን ሽታ ኢንስታንትሊ ነው የሚቀይረውና እጣኔን አጫጭሼ የቤቱን ሽታ ደግሞ ቆንጆ እንዲሆን አድርጌዋለሁ እንግዲህ በሌላ ቪዲዮ ደግሞ በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ሳምንት